እንዴት አደራችሁ ጀማው? ሰላም አደራችሁ ወይ? ከሼባው ደጋፊ ውጪ ሁላችሁም ሰላም ናችሁ? ሊቪ ምን ነክቶት ነው ማታ እንዴ? እኔ ጨዋታ እንዳለው ሳላቅ ማለት ነው ሀገር ሰላም ብዬ ከእንቅልፌ ስነሳ ሁለት አግብቷል ሊቨርፑል ብዬ እያየሁ እንዴ ለካ በዚህ በኩል አራት ጨሶበታል። አንተ ይሄ በሽታ ተያይዞ መጣ። እሱን ተው። ቆይ ለምንድን ነው ቶፕ 6 ቡድኖች በተጫወትኩበት ቀን ያልተጫወትከው? በቀን እንዳናይ አይደል? እንዳናይ በቃ ተደብቀ ልትለጠፍ ምንም ችግር የለውም የኔ ወንድም። ቅዳሜ አሁን ሁሉም እነ ቼልሲ፣ ማንቸስተር፣ አርሰናል ሁሉም እኮ ተጫውተዋል አይደል እንዴ? በሱ ቀን መተህ ብትለጠፍ ብናይ በጊዜ ምን ችግር አለው? አንተ ተደብቀ ለብቻ በሌሊት ወስዶ የውዲት አራት አጨሰል። አረ የመከላከል ክፍተት አሁንም አለ ማለት ነው። እኔ ጨዋታውን አላየሁትም። ጉድ ጀመው ጨዋታውን ያያችሁ ነገሩኝ። ሼባው ኦፊሻሊ በሌሊት አራት ተቀሟል። ጀመው እንኳን በደህና ተመለስክልኝ ብዬ ማለት እፈልጋለሁ። ጀማው ሼር አድርጉላችሁ አድርሱላችሁ። እንዲመለጠፍ በሌሊት ተገቢ አይደለም በሉልኝ። ቴንኪው ጀማው ቴንኪው። ዶናልድ ትራምፕ በሊቨርፑል ሽንፈት ተሳልቋል። መጨረሻ ላይ ነው የምነግራችሁ። ሊቨርፑላውያን እንኳን ደስ ያላችሁ። ምክንያቱም ሊቨርፑል ተሸንፏል። በፕሪሲዝን ማለት ነው ማሸነፍ እጅግ በጣም መጥፎ ነገር ነው። መሸነፍ ጥሩ ነገር ነው። ምክንያቱም ችግርህን ያሳያል። በሊቨርፑል የሚገኙ ማለት ነው በሊቨርፑል የሚገኙ የሊቨርፑል ትላልቅ የሚባሉ ሚዲያዎች ስለ ሊቨርፑል ሽንፈት በደንብ እያወሩ ነው። ይሄ ደግሞ ጫና ያሳድራል ባለቤቶቹ ጋር ማለት ነው። ሊቨርፑል የግድ የመሀል ሜዳ ተጫዋችና የቀይ መስመር ተጫዋች እንደሚያስፈልገው ፍንትው አድርጎ ያሳየ ጨዋታ ሆኖ አልፏል። ምክንያቱም ጀረሚ ፍሪምፖንግ ተጎድቷል። ያው የራኡል አሰልጣኛቸው ያልተጎዳም ቢልም ግን ተጎድቷል። ግልጽ ነው ባይጎዳም ይጎዳል እሱ ልጅ። ስለዚህ ሊቨርፑል የመሀል ተከላካይ ግዴታ እንደሚያስፈልገው ያየንበት ጨዋታ ነው። ምክንያቱም ከቨርጂል ቫን ዳይክ ውጭ አንድ ደህና የመሀል ተከላካይ የለንም። ጆቫኒ ሊዮኒ፣ ጆ ጎሜዝ፣ ጃክ ፊየት ሁሉም ጉዳት ላይ ናቸው። ንዱኬ ምናምን ንስቷቸው ለሊግ ምናምን ለምንም አይሆኑ። ስለዚህ ሊቨርፑል የግዴታ የመሀል ተከላካይና የቀኝ መስመር ተጫዋች እንደሚያስፈልገው ፍንትው አድርጎ ያየንበት ጨዋታ ነው። በቃ ግልጽ ነው። ከረፍት በኋላ ሊድሶች ቀለዱ ማለት ነው። ከሊቨርፑል የተሻለ ሊድስ ምርጥ ስኳድ እንዳለው ያየንበት ጨዋታ ነበር። ሊቨርፑል አይደለም ለፕሪሚየር ሊግ ለሊግ ካፕ ምናምን ገና ያልተዘጋጀ ቡድን መሆኑን ያሳየን ጨዋታ ነበር። እጅግ በጣም የሚደብር ጨዋታ ነው። ስፔሻሊ ከረፍት በኋላ የተመለከት ነው። የግዴታ ነው። ሊድስ ዩናይትድ ማለትም የሊቨርፑል ባል ብዬ ተሳስቼ ነበር ከዚህ በፊት ግን ይሄ እንጀራ አባቷ ጥፍጥፍ ነው የሚያደርጋት ሊቨርፑልን ባገኛት ቁጥር ሊድስ ዩናይትድ የተባለ ቲም ማለት ነው። ሰመር ሲሪየስ ነው። ይሄው አንደኛ ሆኖ ሊድስ ዩናይትድ በልጧት እሷም ማለት ነው ያደረጉት ውድድር የተሻለ ፐርፎርም አድርጎ ዋንጫውን በልቶታል ማለት ነው ሊድስ ዩናይትድ። ከዛ ትመጣና አንዶኒ ራዮላን አምጥቻለሁ ዋንጫው የኔ ነው ምናምን ብላ ከኛ ጋር እኩል ልትወራ አራራ ይሄን ዋንጫ መብላት ያቃተሽ ሰመር ሲሪየስ ማሸነፍ ያቃተሽ ቡድን ፕሪሚየር ሊግ 20 ቲም ጋር ተፋልጠሽ ዋንጫ ልትበይ እንዳምነው ታሻሽዋለሽ 20-30 ጨዋታ ትለጠልጫለሽ ማለት ነው በዚህ ሲዝን። እንዳትለፈልፊ ኩያ 18 ሻዋቃ በ1970 80 በልጠሽ እኩልኛ ጋር ልትወሪ ወፍ ሊቤ ሰመር ሲሪየስ ቢ መጀመሪያ ማንኛውም ይሄ ኮመንት ማለት ነው አሁን ሊድስን ጠፍጥፈን ለጥፈን ምናምን ቪዲዮ ሰርታ ነው ኮመንት ያደረኩላት። ከ3-0 3 አቻ ብዬ በጣም ስተሰርቻለሁ። ከ2-0 4-2 ልል ብዬ ነው ናሆሚ ይስተካከልልኝ። ይመቻችሁ። ሶስተኛ የፕሪሲዝን ጨዋታችን እንግዲህ ተሸንፈናል። ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት እንግዲህ አሸንፏል። ፈርስት ሃፍ እንግዲህ የጨዋታ ውጤት እንደዚህ ይመስል ነበር ማለት ነው። ክለባችን ሊቨርፑል በፍሎሪያን ቨርትስና በሉካስ ቸምበር ብቸኛ ጎል ማለት ነው ለባዶ እየመራ ፈርስት ሃፍ ወጥቶ ነበር። ከዛ በኋላ ግን ምን እንደተፈጠረ ግራ ያጋባል። ለማንኛውም ማለት ነው ጀረሚ ፍሪምፖንግ ነበር ለፍሎሪያን ቨርትስ ማለት ነው አሲስት ያደረገለት። ቆንጆ ጎል ነበር ያስቆጠረው ፍሎሪያን ቨርትስ። እንዲሁም ሜሎስ ኬርኬዝ ደግሞ ለሉካስ ቸምበር አሲስት አድርጎለት ነው እንግዲህ እሱን ጎል ማስቆጠር የቻለው። ሁለቱ ባይዞይ ማለት ነው ሌፍት ባክ እና ራይት ባካችን በጣም ችግር አለባቸው። ጀለስ ተጎድታ ወጣለች ፍሪምፖንግ ማለት ነው ምንም አሲስት ብታደርግ በዛሬው ጨዋታ። እንደዛውም አንዳንዴ ደግሞ ማለት ነው ድክመቶች ይታዩበታል። ሜሎስ ኬርኬዝም እንደዚሁ በመከላከል ረገድም ዛሬ ትንሽ ልክ አልነበረም። ፍሎሪያን ቨርትስ ግን እጅግ በጣም የሚገርም እንቅስቃሴ ነበር ከሚገርም ጎል ጋር ማስቆጥሮ ፈርስት ሃፍ እንግዲህ ተቀይሮ ወጣ። ሪዮ ኤንጉማን በዛሬው ጨዋታ ትንሽ ልክ አልነበረ ማለት ይቻላል። በጣም ኳስ ይዞ እግሩ ላይ ሲያቆይ ነበር ማለት ነው። ለቡድኑ አጋር ተጫዋቾቹ መስጠት የሚችላቸውን ኳሶች በጣም ድሪብል እያደረገ ሲያበላሽ ነበር ማለት ይቻላል በዛሬው ጨዋታ ላይ። ዛሬ ጨዋታ ቆንጆ ነገር የተመለከትነው ይሄን ጀግና ወጣት ነው። ምን ብያችሁ ነበር? በደንብ ተመልከቱት። ትሬኒዮኒ እኔ ባለፈው ነግራችኋለሁ ከስቴቨን ባጀቲች ነው እናንተ የምትጠብቁት። እኔ ይሄን ልጅ በጣም ጠብቀዋለሁ ብያችሁ ነበር። እጅግ በጣም የሚገርም እንቅስቃሴ ነው ዛሬ ማድረግ የወጣው። ያንተስ ኮንፊደንስ ይለያል ከምሬን ነው የምላችሁ። እና
እሱ እንደውም ተቀይሮ ከወጣ በኋላ ነው እውነት ነው የምላችሁ ሰከንድ ሃፍ ላይ ብዙ ነገር ክፍተት የተፈጠረው ማለት ይቻላል። እነ ፍሎሪያን ቨርትስ አሌክሳንደር ኢሳክ ምናምን ተቀይሮ ከወጡ በኋላ ቅያሬው እንግዲህ እነ ግናቨንበርግ ምናምን ጥሩ እንቅስቃሴ አላደረጉም። እነ ፌዴሪኮ ኪዛ ምናምን ገብቶ ማለት ነው እውነት ነው የምላችሁ። ፈርስት ሃፉን እንደተመለከታችሁት እጅግ በጣም የሚገርም እንቅስቃሴ ነበር በሁሉም ተጫዋቾቻችን ላይ የተመለከትነው። እነ ሞሪሰን አሪፍ እንቅስቃሴ፣ ካውንተሩ እጅግ በጣም ይለይ ነበር። በቃ የጨዋታው ኢንቴንሲቲ እጅግ በጣም ልዩ ነበር ማለት ይቻላል። ግን ሰከንድ ሃፍ ላይ ሌላውን ሊቨርፑል ነው በጣም የተመለከትነው ማለት ነው። እንዲሁም ከቆሙ ኳሶች ዛሬም ድረስ እየተቆጠሩብን ነው ማለት ነው። በነገራችን ላይ አሁንም አሪፍ ነው። በቃ በእነዚህ ወጣት ተጫዋቾች ተከላካይ አሁንም እንደማያዛልቅ በጣም ከባድ ነውና በቆሙ ኳሶች ላይ መሰራት አለበት ብዬ አስባለሁ አሁንም ድረስ ማለት ነው። እናም አሁንም ፕሪሚየር ሊጉ ላይ በጣም ልምድ ያለው ወሳኝ ሴንተር ባክ ተከላካይ ተጫዋች ያስፈልገናል ማለት ነው። ያው እንደምታውቁት እጅግ በጣም ልምድ ያለው አሁን ላይ ቨርጂል ቫን ዳይክ ነው የ35 ዓመቱ ተከላካይና ክለባችን ሊቨርፑል በዚህ ወቅት ይሄ ክፍተት መታየቱ በጣም ትልቅ ነገር ነው ብዬ አስባለሁ። የጆ ጎሜዝ መጎዳት አሁንም ለዚህ ነገር እንግዲህ ትልቅ ነገር ይፈጥራል ብዬ አስባለሁ። እና ፋሚሊ ከዛሬው ጨዋታ ጥሩና ቆንጆ ጎኑ የተመለከተው ትሬኒንግን ብቻ ነው ማለት ይቻላል። እናም እንግዲህ ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት አሸንፎ ወጥቷል ማለት ነው። እጅግ በጣም ግን ፈርስት ሃፉ በጣም ልዩ ነበር። እውነቴን ነው የምላችሁ። ሰከንድ ሃፉን ክለባችን ሊቨርፑል ከዚህ በላይ ጎል ያስቆጥራል ብዬ ነበር። በጣም ቅያሬዎቹ እጅግ በጣም ደባሪ ነበሩ ማለት ይቻላል። ዶሚኒክ ሳቦዝ ላይም ተቀይሮ ያው የፕሪሲዝን ጨዋታ ስለነበር እድል ለሁሉም መሰጠት አለበትና እሱ ከወጣ በኋላ ቲሙ ደግሞ ይባስ የሁሉ ጎል ተቆጠረበት ማለት ይቻላል። እና ፋሚሊ እንግዲህ መቻችሁ ባይ እሺ ምን ይባላል አሁን እናቴ ነው ምሪ ቀልድና ቁም ነገር የማያውቅ ማን ነው ካለ ሊድስ የምሪ ነው። ቀልዱን ቁም ነገር ያደርገዋል። ፍሬንድሊ ማለት ነው ስትወድቅ ተነሳስተ በኳስ ስትወድቅ ብድግ ተደራርገ ተቃቅፈ ምትለያይበት ምርራቁት ሰከንድ ሃፍ እናቴ ነው ምሪ ነው። ከ2-0 2-4 ምን ጉድ ነው በመድኃኒዓለም ራሱ 2018 ራሱን ደግሞ ያሳዩኛል በመድኃኒዓለም። ፍሬንድሊ ማለት ነው በፍቅር ተፈቃቅረ ተያይዘ በቃ ኳስን በጨዋነት ተጫውተም ተጣበተ የእውነት ምር ቅየር አረገ ምናምን ድቅድቅ አረገ። አንዳንዴ ግን ሽንፈት ስትሸነፍ ችግርን እንድታውቅ ያደርጋል። ገባ? አሁን እኛ ላለፉት 2 ጨዋታ ማሸነፋችን ጎርቶናል። ገባ? አሁን በጣም ትልቅ መሰረት ይሆነናል።